ቴሌግራም በተለያየ መንገድ ገንዘብ ማስራት ይቻላል። ከነዚህ ደግሞ ቴሌጋ አዮ እና እንዲሁ ደግሞ ፍራግመንት ዶት ኮም ዌብሳይቶች በጣም አሪፍ እንደሆኑ ከዚህ በፊትም ቪዲዮ ሰርቼላችኋለሁ። በዛሬ ቪዲዮ ደግሞ ቴሌጋ አዮ ላይ እንዴት ኦርደር እንደምንቀበል፣ እንዴት እንደምንሰራ እንዲሁ ደግሞ የሚከፈልልን ገንዘብ እንዴት ወስዶ እንደምናደርግ በዚህ ቪዲዮ የሚያሳያቸው ይሆናል ማለት ነው። ሜቢ ይሄን ቪዲዮ ለመጀመሪያ ጊዜ የምታውቁ ከሆነ እዚህ ጋር ያስቀመጥኩላችሁን ቪዲዮ እንዴት ሳይን አፕ እንደምታደርጉ ሙሉ ነገሩ የሚያሳየው ስለሆነ እሱን ቪዲዮ እንድታውላችኋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፋሚሊ ሆኑላችኋለሁ። ለኔ በጣም ትልቅ ሞራል ስለሚሆንልኝ ቀጥታ ወደ ዛሬ ቪዲዮ እንሂድ። እንግዲህ ቤተሰብ እዚህ ጋር እንደምታዩት ቴሌጋ አዮ የሚባል ዌብሳይት ወይ ደግሞ ፕላትፎርም ላይ ነኝ ያለሁት ማለት ነው። ከዚህ በፊት እንደ ሳይን አፕ እንደምታደርጉ ሙሉ ነገሩን ነግሬያችኋለሁ ወይ ደግሞ ቪዲዮ ሰርቼላችኋለሁ። ቅድም የነገርኳችሁን ቪዲዮ እንድታውላችኋለሁ። እዚህ ጋር እንደምታዩት እንግዲህ እኔ 3 ቻናል ወይ ደግሞ 2 ቻናል እና አንድ ግሩፕ ነው እዚህ ላይ አድ ያደረኩት ማለት ነው። ነገር ግን እዚህ ጋር እንደምታዩት ሰሚት ፎር ሞዴሬሽን ይላል። ይሄ ህጋዊ ያልሆነበት ምክንያት ደግሞ 1000 ሰብስክራይበር አልገባም ማለት ነው። እዚህ ጋር እንደምታዩት 1000 ሰብስክራይበር ስላልገባ ይሄ ሞኔታይዝ አልሆነም ማለት ነው። ይሄ ቴሌግራም ቻናሌ ነገር ግን ቴሌግራም ግሩፕ እና እንዲሁ ደግሞ ቴሌግራም ግሩፕ እና ቴሌግራም ቻናሌ ግን ሞኔታይዝድ ሆኗል። እነዚህ ገንዘብ ማስራት ይችላሉ ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ እዚህ ጋር አንድ ቁጥር አለች እና ይሄ አንድ ኦርደር መጥቶልኛል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ክሊክ ስታደርጉ ኖቲፊኬሽን ሁላ መጥቶልኛል ማለት ነው። ወይ ደግሞ እዚች ቦታ ላይ እንደገና ክሊክ ስታደርጉ እዚች የኖቲፊኬሽን ቦታ ላይ እዚህ ጋር እንደምታዩት የመጣ ኖቲፊኬሽን አለ ማለት ነው። ሶሪ ኦን ኖቲፊኬሽን ስትሉ ታገኙታላችሁ ማለት ነው። ሶ እዚህ ላይ እንግዲህ እንደምታዩት እዚህ ጋር ዛሬ አፕሪል 17 ነው 11 ከ45 ወይ ደግሞ ሶሪ 15 ከ45 ደቂቃ ላይ አንድ ኦርደር መጥቶልኛል ማለት ነው። ከቀኑ 9 ሰዓት ከ45 ደቂቃ ላይ ነው ይሄ ኦርደር የመጣልኝ ማለት ነው። ሶ እንዴት ነው የሚሰራ ይሄን ኦርደር ወይ ደግሞ ይሄን ስራ እንዴት ነው የሚሰራ ብዬ አሳያችኋለሁ ማለት ነው። ሌላ ነገር ደግሞ እዚህ ጋር ቴሌግራም ላይ ሄዳችሁ እዚህ ጋር ቦት የሚላል እና ከዚህ በፊት ኮኔክት ካደረጋችሁ እዚህ ጋር ቦት ላይ መጥቶልኛል ማለት ነው። እዚህ ጋር እንደምታዩት አፕሪል 17 ነው። እዚህ ጋር ደግሞ you have a new listing order ሱቅ እያላል እዚህ ጋር እንደምታዩት አንድ ኦርደር መጥቶልኛል ማለት ሶ ይሄን ኦርደር እንዴት ነው የሚቀበለው የሚለውን አሳያችኋለሁ። እዚህ ጋር ወደ ፕላትፎርሙ ልመለስና እዚህ ጋር እቺ ማይ ኦርደር የምትል አንዴ ክሊክ አደርጋለሁ ማለት ነው። እዚህ ጋር ማይ ኦርደር የምትል አንዴ ክሊክ አደርጋለሁ። ከዛ በኋላ ቀጥታ ወደዚህ አምጥቶኛል ማለት ነው። እዚህ ጋር እንደምታዩት ዳውን ካውንት እያደረገ ነው ማለት ነው። ይሄ እንግዲህ 24 ሰዓት ነው ዳውን ካውንት የሚያደርግና እስከ 24 ሰዓት ይሄን ኦርደር ካልሰራችሁ ያው ምንም አያደርግላችሁም፣ ምንም አይጥቅማችሁም፣ ይወጣል ማለት ነው በራሱ ማለት ነው። ሶ እስከ 24 ሰዓት ይሄን ኦርደር ይሰራለሁ ወይስ ደግሞ አልሰራም ብላችሁ መመለስ አለባችሁ ማለት ነው። እዚህ ጋር ማለት ነው አሁን ቤንዲንግ ላይ ነውና ሶ ምንድነው የምናደርገው እዚህ ጋር እንደምታዩት እዚች ጋር አንድ እቺ ነገር አለች ማለት ነው። ከዛ በኋላ ምንድነው የምናደርገው እዚች ጋር ሴንድ ቲጂ ፕሪቪው የሚላል ማለት ነው። ቀጥታ ወደ ቦቱ እንዲላክልኝ ማለት ነው። እዚች ጋር ሴንድ ፕሪቪው የምትል አንድ ክሊክ አደርጋለሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ይሄው መጥቶልኛል ማለት ነው። እዚህ ጋር እንደምታዩት ይሄ ነው ኖቲፊኬሽኑ ማለት ነው። እዚህ ጋር እንደምታዩት ይሄ መጥቶልኛል ቴሌግራም ቻናል ላይ ማለት ነው። ከዛ በኋላ እዚች ጋር ምንድነው የምናደርገው ቴክ ኦን ወርክ የምትል ክሊክ እናደርጋለን ማለት ነው። ወይ ደግሞ እዚሁ ቪው ካልን ደግሞ እዚህ ጋር ምን አይነት ስራ እንደሆነ እዚህ ጋር እናያለን ማለት ነው። ማስታወቂያ ነው። ሶ ይሄ ማስታወቂያ ነው እንግዲህ ቴሌግራም ቻናላችን ላይ ምንድነው ፖስት የምናደርገው ማለት ነው። ሶ ቴክ ኦን ወርክ የምትል አንዴ ክሊክ አደርጋለሁ ማለት ነው። ሶ ቴክ ኦን ወርክ የምትል እንግዲህ እዚህ ጋር እንደምታዩት በ17 እንደሆነ እንዲሁ ደግሞ ታይሙን ሁሉ ነገሩን እዚህ ጋር አስቀምጦልኛል ማለት ነው። ከዛ በኋላ ሄደን ፖስት ማድረግ አለብን ማለት ነው። ይሄን ካደረግን በኋላ እዚህ ጋር እንደምታዩት አንድ ቀን ነው ይሄ ስራውን ይሰራለሁ ብዬ ራሴን ፕሮሚስ ገብቻለሁ ማለት ነው። ይሄን ስራውን ይሰራለሁ ካልኩ ደግሞ ምንድነው ማድረግ አለብኝ እስከ አንድ ቀን ወይ ደግሞ እስከ 24 ሰዓት ሄጄ ይሄን ፖስት ማድረግ አለብኝ ማለት ነው። ፖስት ሲያደርገው ደግሞ ምንድነው ለ24 ሰዓት
ፖስቱ አላጠፋም። እንዲሁ ደግሞ እስከ 1 ሰዓት ደግሞ ፖስቱ ፖስቼ እስከ 1 ሰዓት ደግሞ ሌላ ፖስት አልፖስትም ማለት ነው። እዚያ ቴሌግራም ቻናል ላይ ሌላ ፖስት አልፖስትም ማለት ነው። እስከ 1 ሰዓት ማለት ነው። ከ1 ሰዓት በኋላ ከ1 ሰዓት ቆይታ በኋላ እንደገና መፖስት ይችላሉ ሌላ ፖስት። ነገር ግን ከ24 ሰዓት በኋላ ግን ዲሌት ማድረግ ይችላሉ ያን ፖስት ማለት ነው። ሶ ቀጥታ ወደ ቴሌግራም እንሄድና እዚች ጋር ይሄ ነገር ምን እናደርጋለን? እዚህ ጋር ክሊክ እናደርግና ፎርዋርድ እንለዋለን። ከዛ ፎርዋርድ ስንል እዚህ ጋር ምንድነው የቻናላችን ስም እንጽፋለን ማለት ነው። ሶ እዚህ ጋር ደሱ ክያ የምን አገኘዋለሁ ማለት ነው። ሶ እዚህ ጋር ደሱ ክያ የሚለውን ስናገኝ እዚች ጋር ምንድነው የምናደርገው? እቺ ነገር ፎርዋርድ መሆኗ ሃይድ እናደርጋታለን ማለት ነው። ከዛ በኋላ ምንድነው ቼንጅ ሪሰርች ምናምን ይላል። ከዛ ሴንድ ይለዋለሁ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ቀጥታ ቴሌግራም ቻናል ላይ ፖስት ሆኗል ማለት ነው። እዚህ ጋር እንደምታዩት ቴሌግራም ቻናል ላይ ፖስት አድርጌዋለሁ ማለት ነው። ሶ ይሄን ፖስት ካደረግኩ በኋላ ይሄን ሊንክ ቀጥታ ወደ ቦታቸው ላይ እልካለሁ። እንዲሁ ደግሞ ፕላትፎርሙ ላይ ነጀ ሴንድ አደርጋለሁ ማለት ነው። እዚች ጋር አንድ ራይት ክሊክ አደርጋለሁ። ማይቢ ስልክም ከሆነ አንድ ጫና አድርጋችሁ ነው የምትይዙት። ከዛ ኮፒ ፖስት ሊንክ የምትል አንድ ክሊክ አደርጋለሁ። ኮፒ እዚህ ጋር እንደምታዩት ኮፒ ቴክስት አለ፣ ኮፒ ፖስት ሊንክ አለ። ኮፒ ፖስት ሊንክ የምትል ክሊክ እናደርጋለን። ከዛ በኋላ ወደዚህ እንመለሳለን ወደ ቦቱ ማለት ነው። እዚህ ጋር እንደምታዩት ቦቱ ላይ መጥተን ደግሞ እዚች ቦታ ላይ ፔስት እንለዋለን ማለት ነው። ከዛ ሴንድ እንለዋለን። እዚህ ጋር እንደምታዩት ፖስት ሊንኳ እዚች ጋር 2959 ነው ማለት ነው። 2959 ናት ማለት ነው። እዚህ ጋር እቺ ማለት ፖስት ያደረገ ወይ ደግሞ የራሴኛ ፖስት ናት ማለት ነው። ሶሪ ሶ ቤተሰብ እዚህ ጋር እንደምታዩት ምንድነው ፖስት አድርጌዋለሁ ማለት ነው። እዚህ ጋር እንደምታዩት ማለት ነው እቺ ፖስት ወይ ደግሞ የፖስት ሊንክ ናት ማለት ነው። እቺን እንደገና ደግሞ ወደ ዌብሳይቱ ወይ ደግሞ ወደ ፕላትፎርም ሄጄ ደግሞ እዚች ቦታ ላይ ሴንድ ምንድነው እዚህ ጋር ሴንድ ፎር ቬሪፊኬሽን የምትላለች ማለት ነው። እዚች ጋር ሴንድ ፎር ቬሪፊኬሽን የምትል አንዴ ክሊክ አድርጓለሁ ማለት ነው። ከዛ በኋላ ፔስት አድርጌ ያመጣኋትን እዚች ቦታ ላይ ኮፒ አድርጌ ያመጣሁትን ፔስት አድርጓለሁ ማለት ነው። ከዛ ሰሚት ይለዋለሁ። ሶ ሰሚት ስለው እንግዲህ ምንድነው ዩር ሰሚትድ ፖስት ፎር ሪቪው ላይ ከ24 ሰዓት በኋላ ሪቪው አድርጎ $2 ይለቁልኛል ማለት ነው። ሶ እንግዲህ በአንድ ፖስት $2 ማለት ነው። በአንድ ፖስት $2 ነው። እዚህ ጋር ደግሞ ምንድነው $2 $1 እናንተ ቢያስቀመጣችሁት ነው ማለት ነው። እናንተ የራሳችሁን ቴሌግራም ቻናል ኳሊቲውን ወይ ደግሞ የመንበሩን አይታችሁ $5 ልታረጉ ትችላላችሁ፣ $10 ልታረጉ ትችላላችሁ እንደምትፈልጉት ማለት ነው። እዚህ ጋር እንደምታዩት ለምሳሌ እኔ ወደዚህ ካታሎግ ብዬ ላሳያችሁና እዚህ ላይ በጣም ከፍተኛ የሆነ ገንዘብ ይሰራል ማለት ነው። ለምን ብዙ ሰዎች ትልቅ ዶላር ነው እዚህ ጋር በአንድ ፖስት ትልቅ ዶላር ይቀበላሉ ማለት ነው። እዚህ ጋር እንደምታዩት ለምሳሌ ይሄ $39 ይቀበላል በአንድ ፖስት ማለት ነው ለ24 ሰዓት ማለት ነው። ይሄ ደግሞ $324 ይቀበላል። እዚህ ጋር 69፣ እዚህ ጋር 39፣ እዚህ ጋር 180፣ 48፣ $108 አለ አይታችሁ ከሆነ ማለት ነው። ሶ ይሄ እንግዲህ ይሄ ሁሉ በአንድ ፖስት ነው ማለት ነው። 240 ሁላ አለ እዚህ ጋር እንደምታዩት በአንድ ፖስት ማለት ነው። 360 ሁላ አለ በአንድ ፖስት 420 አይታችሁ ከሆነ በጣም ትልቅ ዶላር ነው። 420 በአንድ ፖስት ብቻ ማለት $420 ማለት በ155 ሲታባዙ ምን ያህል ብር እንደሚሆን እዚህ ጋር በጣም ትልቅ ብር ነው ማለት ነው። እነዚህ እንግዲህ አንድ ፖስት ናቸው። ምን ያህል ቻናል ግሩፓቸው ምን ያህል ነው ካላችሁ ደግሞ 1.5 ሚሊዮን ሰብስክራይበር ወይ ደግሞ ፎሎወር አለው ማለት ነው። ሶ በጣም ትልቅ ፎሎወር አለው። ሶ እኔም እንግዲህ ምንድነው እዚህ ላይ ከፍ አላደርግም። ለምንድነው ከፍ የማላደርገው? ደግሞ አንደኛ ካስተመሮች ወይ ደግሞ አድቨርታይዝ የሚያደርጉት ወይ ደግሞ ምንድነው ካምፓኒያቸው ፕሮሞሽን እንዲሰራላቸው የሚፈልጉ ሰዎች ምንድነው የሚያደርጉት? መጀመሪያ ዝቅ ያለ ገንዘብ ያለውን ቴሌግራም ቻናል ወይ ደግሞ አውነር ኮሚኒኬት ማድረግ ይፈልጋሉ ማለት ነው። ሶ ብዙ ኦርደሮችን ለመቀበል አንደኛ ገንዘባችን ዝቅ ብናደርግ ጥሩ ነው ማለት ነው። ሶ በዛ ምክንያት እኔ ዝቅ አድርጌ ነው በ$2 ኦርደር የሚቀበለው ማለት ነው። ከ$2 ደግሞ 20% ይቆረጥና 1 ምናምን ዶላር ይገባልኛል ማለት ነው። ሶ በዚህ መልክ ነው እንግዲህ እዚህ ላይ እየሰራን ያለ ነው። ከዚህ በፊትም ስለ ቴሌግራም ፕላትፎርም ነግሬያቸዋለሁና
እዚህ ላይ በጣም ብዙ ገንዘቦች እየተሰሩ ይገኛሉ ማለት ነው። እንግዲህ ቤተሰብ ከእናንተ የሚጠበቀው ቴሌግራም ቻናል 1000 ሰብስክራይበር አለው ያስፈልጋቸዋል ማለት ነው። ከዛ በኋላ እዚህ ላይ ሴታፑን አስተካክላችሁ በቀላሉ ገንዘብ ማስራት ትችላላችሁ ማለት ነው። እንዴት ነው ሴታፑን የምናስተካክለው? እንዴት ነው ቴሌግራም ቻናሉ አድ የምናደርገው? እዚህ ላይ ካላችሁ ደግሞ ከዚህ በፊት የሰራሁላችሁን ቪዲዮ እሱን እዩት ይላችኋለሁ። እንግዲህ ቤተሰብ ከሰራ ነው በኋላ እንግዲህ ከ24 ሰዓት በኋላ ወደ አካውንታችን ይልኩልናል ወይ ደግሞ ወደዚህ ይልኩልናል ማለት ነው። እዚህ ጋር እንደምታዩት $16 ነው ያለኝ። አንድ ነጥብ ምናምን ነው የሚልኩልኝና ወደ 17 ወይ ደግሞ 18 አካባቢ ይመጣል ማለት ነው። ይህን ዶላር ደግሞ እንዴት ነው ውስድሮ የምናደርገው? ይህን ከሰራ ነው በኋላ ደግሞ እንዴት ውስድሮ እናደርጋለን የሚል አሳያቸዋለሁ ማለት ነው። እዚች ጋር ውስድሮል የምትል አንድ ክሊክ እናደርጓለን ማለት ነው። ከዛ በኋላ ቀጥታ ወዴት ይሄዳል? ወደዚህ ፔጅ ይወስደናል ማለት ነው። ትንሽ ኔትወርክ እንግዲህ ያው ቢዚ ይሆናል እና እዚህ ጋር እንደምታዩት እንግዲህ ፔመንት ሜቶዶች አሉ ማለት ነው። አንደኛ ፔመንት ሲስተም ይላል፣ አንደኛ ባንክ ካርድ ይላል፣ ፓየር አለ፣ እንዲሁ ደግሞ ክሪፕቶ አለ። ሌላ ነገር ደግሞ እዚህ ጋር ባንክ ትራንስፈር ፎር ኢንዲያን ለኢንዲያኖች ብቻ ነው። እንግዲህ እንዲህ ውስጥ ያለው ወይ ደግሞ ኢንዲያ ውስጥ ያለው ባንክ ብቻ ካላችሁ ነው ማለት ነው። እሱ ለእናንተ አይሆንም ማለት ነው። ኢትዮጵያ ውስጥ ያላችሁ ሰዎች አንደኛ ወደ ፓየር ውስድሮ ማድረግ ትችላላችሁ ማለት ነው። ወደ ፓየር እንግዲህ ውስድሮ ስታደርጉ አንደኛ አካውንት ነምበር እዚህ ጋር ነው የምታስገቡት፣ የፓየር ማለት ነው፣ ፒ ብሎ የሚጀምረው ማለት ነው። እዚህ ጋር ደግሞ ምን ያህል ዩኤስዲቲ ወይ ደግሞ ምን ያህል ዶላር እንደምታወጡ ታስገባላችሁ ማለት ነው። እዚህ ጋር ማወቅ አለባችሁ ነገር 1.5 ይቆርጣል ማለት ነው። ሶሪ እና 1.5 ሚኒመም ውስድሮ አሉ $30 ነው ማለት ነው። ከ$30 በላይ ነው ውስድሮ የምታደርጉት ማለት ነው። እዚህ ጋር ዶላሩን ከጻፋችሁ በኋላ ውስድሮ ትጠይቃላችሁ ማለት ነው። በዚህ መልክ ወደ ፔየር አካውንታቸው ይገባል ማለት ነው። ኢትዮጵያ ውስጥ ያላችሁ ሰዎችን ፔየር አካውንት መጠቀም በጣም ቀላል ነው። ብዙ ከባድ ወይ ደግሞ ውስብስብ የሆነ ነገር አይደለም። እኔም አካውንቱ ከፍቻለሁ እና በቀላሉ ከፍታችሁ መጠቀም ትችላላችሁ ማለት ነው። እኔ ሞር ሪኮመንድ የሚያደርጋችሁ ክሪፕቶ ብትጠቀሙ። ብዙ ሰዎች እንግዲህ አላችሁ የክሪፕቶ ዋሌቶች ወይ ደግሞ ኤክስቼንጆች አላችሁ እና ባይቢትም ሊሆን ይችላል፣ ባይናንስም ሊሆን ይችላል፣ ቢትጌትም ሊሆን ይችላል፣ ኦኬክስም ሊሆን ይችላል እና ብዙ ሰዎች ይህን ዋሌቶች ወይ ደግሞ ኤክስቼንጆች ስላላችሁ ወደዛ ውስድሮ ብታደርጉ ሞር ሪኮመንድ አደርጋችኋለሁ። እዚህ ጋር እንደምታዩት ክሪፕቶ ወይ ደግሞ ካፒታሊስት አንድ ክሊክ ካደረግኩ በኋላ እዚች ቦታ ላይ ዩኤስዲቲ ኔትወርኩ ደግሞ TRC 20 የሚል አድሬስ አመጣለሁ ማለት ነው። ይህን የሚያመጣው ደግሞ ከባይናንስ ወይ ደግሞ ከቢትጌት ወይ ደግሞ ከኦኬክስ ከየትኛም ኤክስቼንጅ ይቻላል ማለት ነው። እዚህ ጋር ደግሞ ምን ያህል ዩኤስዲቲ ነው ውስድሮ የሚያደርገው እዚህ ጋር ይጽፋለሁ ማለት ነው። ሚኒመሙ እዚህ ጋር እንደምታዩት እስከ $6 ይቆርጣል። ሚኒመሙ $30 ነው ማለት ነው። $30 ነው ውስድሮ ማድረግ የሚቻለው። ማክሲመሙ ደግሞ $1000 ነው ማለት ነው። ማክሲመሙ በአንድ መጠየቅ የሚቻለው ማለት ነው። ከዛ በኋላ ካስገባችሁ በኋላ ውስድሮ ነው የምትሉት ማለት ነው። እዚህ ጋር እንደምታዩት የኔ 16 ነው። $30 ሲሞላ ደግሞ ውስድሮ እያደረኩ ትክክለኛ ፕሩፍ እያደረኩ ደግሞ አሳያችኋለሁ ማለት ነው። ይሄ ፕላትፎርም ልጅት ነው፣ ይሰራል። እኔም እየሞከርኩ ስለሆነ ነው፣ ብዙ ጊዜ እየሰራሁበትም ስለሆነ ነው ይሄን ቪዲዮ እንዲሰራላችሁ ያስገደደ ማለት ነው። ያልሞከርኩትን ፕላትፎርም ወይ ደግሞ ያልሰራሁበትን ፕላትፎርም ብዙ ጊዜ ሪኮሜንድ አላደርጋቸውም። ትክክለኛ የሚሰራ ፕላትፎርም ነው። ከዚህ ፕላትፎርም ለመስራት ከእናንተ የሚጠበቀው 1000 ቴሌግራም ቻናል ሰብስክራይበር ወይ ደግሞ ቴሌግራም ግሩፕ ሜምበር ሊኖራቸው ይገባል ማለት ነው። እሱም ካላችሁ በቂና በቂ ነው። አፕላይ ማድረግ ነው እዚህ ፕላትፎርም ላይ። ከዛ ስራችሁን ማስራት ነው ከእናንተ የሚጠበቀው ማለት ነው። አሪፍ የሆነ ፕላትፎርም ስለሆነ ተጠቀሙበት እላችኋለሁ። በዚህም ሆነ በሌላ አካባቢ ደግሞ ወይ ደግሞ በሌላ ኤርድሮፖች በሌላ ፕላትፎርሞች ጥያቄ ሀሳብ የሚሆንባቸው ነገሮች ካለ ደግሞ ኮሜንት ላይ ጻፉልኝ። በዛ ዙሪያ ቪዲዮ ይሰራላችኋለሁ ማለት ነው። ቴንኪው ሶ ማች። መልካም ጊዜ